ለምንድን ነው በጌታ ይሆን ነው? የእድሜ ኩዮቻችን ያሻቸውን እያደረጉ እጃቸውን በዘረጉት ልክ እየዘገኑ አይናቸው ባዩት ልክ ያሻቸውን እያደረጉ የውዴታ ግዴታ በላያችን ላይ ሶመን አይ ጌታ ይወደዋል አይወደውም እያልን በጌታ ይሆን ነው ራሱ ለምንድን ነው? ግን ምንድን ነው የምንፈልገው? ሁላችንም አገልጋዮች እንደሆነ አምናለሁ። ግን ትንሽ ደግሞ እዚህ አካባቢ ጉድ የምንለው እንደው ምን ቆርጦን ነው አገልጋዩን ነው? ፎር ሪል ምንድን ነው የምንፈልገው? ይሄን በመመለስ ሂደት ውስጥ አንድ አራት ነጥቦች ላንሳ። አንደኛ የምንፈልገውን በእርግጥ ማወቅ፣ ክሊርሊ አይደንቲፋይ ማድረግ። የምንፈልገውን በእርግጥ ማወቅ። መጽሐፍ ቅዱስ ላይ በጣም የሚያስቀኑ የሚፈልጉትን ፍትልትል አድርገው ያወቁ ሰዎች አሉ። አንደኛዋ ለምሳሌ ሐና ነች። አንደኛ ሳሙኤል መጽሐፍ ምዕራፍ 1 የምታውቁት ታሪክ ነው። ታሪኩ እኮ ባጭሩ ሲጠቀለል ሐና ትጸልያለች፣ ፍናና ትወልዳለች። ሐና ነች በየዓመቱ ሴሎ የምትሄደው፣ ፍናና ነች ወላጅ። ሐና ግን የምትፈልገውን ክሊርሊ አይደንቲፋይ ዲፋይን የሚያደርገች ሰው ነች። ምክንያቱም አንደኛ ሳሙኤል መጽሐፍ ምዕራፍ 1 ቁጥር 5 ላይ ባል ሕልቃና ይመጣና እድል ፈንታ እጥፍ ያደርግላታል። እድል ፈንታ እጥፍ ሲደረግላት ኡፎይ አትልም። እድል ፈንታ ከኋላ ይሰለፋል። ግን ምን እንደምትፈልግ ታውቃለች። ደግሞ ቁጥር 8 ላይ ይመጣና እኔ ከ10 ልጅ አልበልጥብሽም ይላታል። እውነት ነው፣ ጥሩ ባል አገኘው ብላ አታቆምም። ባልም ከኋላ ይሰለፋል። የምትፈልገውን ታውቃለች፣ አታቋርጥም። ምንድነው ሐና የምትፈልጊው? ልጅ። ምንድነው ሐና የምትፈልጊው? ሳሙኤል። ምንድነው ሐና የምትፈልጊው? በምንም የማይተካ በምንም የማይስተካከል ምን? ልጅ። ለካ ሐና ውስጥ ያለ ጩኸት የራሷ ብቻ ሳይሆን ከሰማይ ጋር የተቋጠረ ነው። እነ አፍኒን እና እነ ፊንሐስ ያላገጡበትን ያበላሹትን የቤቱን ወግ ያሳጡትን ምን አይነት ዘመን እንደነበረ ታውቃላችሁ?